ስኳር መመገብ ሲያቆሙ በሰውነቶ ላይ የሚፈጠሩ ለውጦች። በዘመናዊው የአመጋገብ ባህል ውስጥ ስኳር እንደ ትልቅ ባላጋራ ተደርጎ ይወሰዳል። እንደ ሱስ የሚያስይዝ መድኃኒትና ገዳይ እንደሆነም ይነገረናል። ምንም እንኳን ይህ ሐሳብ የተጋነነ ቢሆንም፣ አማካይ ሰው የሚመገበው ምግብ በተጣራ ስኳር በተሞሉ የተቀነባበሩ ምግቦች የተሞላ መሆኑ እውነት ነው። በሱፐርማርኬት መደርደሪያ ላይ የሚያገኟቸው አብዛኛዎቹ ምርቶች ጣፋጭ ባይሆኑም ወይም ጤናማ ተብለው ቢተዋወቁም ስኳር ይይዛሉ። ከዳቦ እስከ ባርቤኪው ሶስ ድረስ ስኳር በሁሉም ቦታ አለ። ይህ ማለት አብዛኞቻችን ከምናውቀው በላይ ብዙ ስኳር እየበላን ሊሆን ይችላል። ስለዚህ ከአመጋገባችን ስኳርን ማስወገድ አስገራሚ ለውጦችን ሊያስከትል ይችላል። ስለሱ የበለጠ ለማወቅ ይጓጓሉ? እንግዲያውስ ስኳር መመገብ ሲያቆሙ በሰውነቶ ላይ በትክክል ምን እንደሚፈጠር ነው። መጀመሪያ ላይ የሚከሰቱ ምልክቶች። ልክ እንደ ሌሎች ሱስ የሚያስይዙ ነገሮች፣ ስኳርን ማቆም በመጀመሪያዎቹ ጥቂት ቀናት ወይም ሳምንታት ውስጥ የአንዳንድ ምልክቶችን ሊያስከትል ይችላል። እነዚህም ራስ ምታት፣ ንዴት፣ ድካም፣ የስሜት መለዋወጥ፣ ለስኳር ምግቦች ከፍተኛ ፍላጎት፣ አልፎ ተርፎም የሐዘን ወይም የጭንቀት ስሜት ሊሆኑ ይችላሉ። ይህ ሰውነቱ ከስኳር በሚያገኘው ፈጣን የኃይል መጨመር እጥረት የተነሳ የሚለምደው ሁኔታ ነው። ከመጀመሪያው አስቸጋሪ ጊዜ በኋላ የኃይል መጠን መሻሻል ይሰማችኋል። መጀመሪያ ላይ ከሚያጋጥሙት አስቸጋሪ ጊዜ በኋላ ብዙ ሰዎች ቀኑን ሙሉ የተረጋጋና ዘላቂ ኃይል መጠን እንደሚሰማቸው ይናገራሉ። የስኳር መጠናቸው ሚዛናዊ በመሆኑ የኃይል ድንገተኛ መውደቅ ይቀንሳል፣ ይህም ወደ ያነሰ ድካም ይመራል። ክብደት መቀነስ። ስኳርን ከአመጋገብ ማስወገድ ብዙውን ጊዜ ወደ ክብደት መቀነስ ይመራል። የስኳር ምግቦች በአብዛኛው ከፍተኛ የካሎሪ ይዘት ያላቸው ሲሆኑ ስብን በተለይም በሆድ አካባቢ እንዲከማች አስተዋጽኦ ያደርጋሉ። እነሱም ማስወገድ የካሎሪ መጠኑን ይቀንሳልና ሰውነቶ ለኃይል ማከማቸት ስብን እንዲጠቀም ይረዳል። የቆዳ ጤና መሻሻል። ከፍተኛ የስኳር መጠን እንደ ብጉርና ያለ ጊዜ ውርጅና በግላይኬሽን ሂደት ምክንያት ላሉ የቆዳ ችግሮች አስተዋጽኦ ሊያደርግ ይችላል። ስኳርን በማስወገድ ቆዳው ይበልጥ ንጹህ፣ ጤናማና ብሩህ ሆኖ ሊያገኙት ይችላሉ። ለተለያዩ በሽታዎች ተጋላጭነት መቀነስ። አዘውትሮ ከፍተኛ የስኳር ፍጆታ ለሁለተኛ አይነት የስኳር በሽታ፣ ለልብ ህመም፣ ለአልኮል አልባ የጉበት ቅባት በሽታና ለአንዳንድ የካንሰር አይነቶች የመጋለጥ ዕድልን ይጨምራል። የስኳር ፍጆታን መቀነስ እነዚህን አደጋዎች በእጅጉ ይቀንሳል። የአንጀት ጤና መሻሻል። ስኳር በአንጀቱ ውስጥ ባሉ ባክቴሪያዎች ሚዛን ላይ አሉታዊ ተጽዕኖ ሊያሳድር ይችላል። ስኳርን ማስወገድ ጤናማ የአንጀት ማይክሮባዮም እንዲኖር ይረዳል። ይህም ለምግብ መፈጨት፣ ለበሽታ መከላከልና ለአጠቃላይ ደህንነት ጠቃሚ ነው። የተሻለ ስሜት እና የአእምሮ ንቃት። ስኳር ጊዜያዊ የስሜት ማሻሻያ ሊሰጥ ቢችልም ከዚያ በኋላ የሚመጣው የኃይል መቀነስ ወደ ንዴትና ጭንቀት ሊያመራ ይችላል። ስኳርን ማስወገድ ይበልጥ የተረጋጋ ስሜትና የተሻሻለ የአእምሮ ተግባር እንዲኖር ያደርጋል። ይህም የአእምሮ ድብርት ስሜትን ይቀንሳል። እብጠትን መቀነስ። ስኳር የእብጠት መንስኤ ነው። ከአመጋገቦ ውስጥ ስኳርን በማስወገድ በሰውነቶ ውስጥ ስር የሰደደ እብጠትን መቀነስ ይችላሉ። ይህም ከተለያዩ የጤና ችግሮች ጋር የተገናኘ ነው። ጣዕም የስሜት ሕዋሳት መሻሻል። ከስኳር ነፃ ከቆዩ በኋላ ጣዕም የስሜት ሕዋሳቶ በፍራፍሬና በአትክልት ውስጥ የሚገኙትን የተፈጥሮ ጣፋጭነት ለመለየት የበለጠ ስሜታዊ ይሆናሉ። በፊት ለዘብተኛ ይመስሉ የነበሩ ምግቦች አሁን በሚያስደንቅ ሁኔታ ጣፋጭና የሚያረኩ ሊሆኑ ይችላሉ። የጥርስ ጤና መሻሻል። ስኳር ለጥርስ መበስበስ ዋነኛ መንስኤ ነው። ያነሰ ስኳር ማለት በአፍዎ ውስጥ ላሉ ጥርሶችን ለሚያበላሹ ባክቴሪያዎች ያነሰ ምግብ ማለት ነው። በአጠቃላይ ስኳርን የማቆም የመጀመሪያ ደረጃ በአንዳንድ ምልክቶች ምክንያት ፈታኝ ሊሆን ቢችልም ለረጅም ጊዜ ለሚገኘው አካላዊና አእምሮአዊ ጤናው ያለው ጥቅም እጅግ በጣም ትልቅ ነው። እንደዚህ አይነት መረጃዎች እንዲደርሳችሁ የዩቲዩብ ቻናላችንን ሰብስክራይብ፣ ቲክታክ አካውንታችንን ደግሞ ፎሎ ማድረግ አይርሱ። ይህንን መረጃ ቢያንስ ለ5 ሰው ያጋሩ። መረጃውን ከወደዱት ላይክ ያድርጉ። ሐሳብ ወይንም ጥያቄዎትን በኮሜንት መስጫው ላይ ያሳውቁን። እናመሰግናለን።